እስካሁን ለምን አላገባህም? ይህ ጥያቄ ለብዙዎቻችን ቀላል ሊሆን ይችላል። በፎቶ ለምትመለከቱት ለዚህ ሰው ግን የግድያ ምክንያት ሆኖታል። በፋሩቅ ላይቭ ዛሬ ሰዎችን ድንጋጤ ውስጥ የከተተውን ታሪክ አብረን እንመለከታለን። ምስሉ ላይ የምታዩት ሰው የ45 ዓመት ኢንዶኔዥያዊ ሰው ሲሆን ይህ ሰው ለዓመታት በአንድ ጥያቄ ሲሰቃይ ኖሯል። ጎረቤቱ ሁልጊዜ መንገድ ላይ ሲያገኘው በሰው ፊት በአደባባይ እስካሁን ለምን አላገባህም እያለ ያሾፍበት ነበር። አስቡት፣ ይሄ ሰው በውስጡ ያለውን ህመም፣ የብቸኝነት ስቃይ ወይም ያልተሳካለትን የፍቅር ታሪክ ማንም አያውቅለትም፣ ማንም አይረዳውም። ጎረቤቱ ግን ቁስል ላይ እንጨት እየሰደደ ለዓመታት አበሳጨው። በመጨረሻም ትዕግስቱ አለቀ። ንግግሩ ከሰውነቱ በላይ አእምሮውን አቆሰለው። አንድ ቀን ግን ይሄ ግለሰብ ቁጣው ሊገታ የማይችል ደረጃ ላይ ይደርሳል። ራሱን መቆጣጠር በማይችልበት ደረጃ ላይ ይሆናል። ያንን ደጋግሞ የሚያበሳጨውን የ60 ዓመት ጎረቤቱን ህይወቱን ሊያጠፋ ቻለ። ገደለው። አሁን ይሄ ሰው በእስር ቤት ይገኛል። ነፍሰ ገዳይ ተብሏል። ነገር ግን እውነተኛው ገዳይ ማን ነው? ያለ ምክንያት ሰዎችን የሚያቆስለው ምላስ ወይስ ትዕግስቱ ያለቀበት ሰው? ይሄ ታሪክ አንድ ትልቅ ምስጢር አለው። የፖሊስ ምርመራ እንደሚያሳየው ገዳዩ ግድያውን ከፈጸመ በኋላ ለፖሊስ የተናገረው የመጨረሻ ቃል ማንም ያልጠበቀው ልብ የሚሰብር ነበር። ያ ቃል ምን እንደነበረ በታሪኩ ጀርባ ላይ ያለውን አስደንጋጭ እውነት በሚቀጥለው ቪዲዮ ይዤላችሁ እቀርባለሁ።